የወንድ ልጅ አይን ከሴት መቀመጫ ነው ተሰራው ለዛ ነው ትከል ምንለው ዘንበል እያየው ወይኔ ጉዴ ወይኔ ጉዴ እሺ ነበር ምን እንዳለ ታውቃለህ ናፊ ፋልሳልኩም እኔ አልቻልኩም ናፊ ነበር ነው የቱ ጋር ነው ስማሙል ፍስኩት አየህ እዛ ጋር እኮ ፓርክ አድርጎ መጠበቅ ይችል ነበር በምን መንገዱ ወይኔ ጉዴ ጫማዬም እየወለቀብኝ ነው እስቲ ነገሩ እየወለቀ አይመስልም አባት በረከቴ በጣም ነው የምወደው በጣም ነው ማለት የኔ አባት በቃ በኋላ ለደውል የኔ ልጅ ወይዬ ወይኔ ይሄው እንኪ እንዴት ነሽ ሰላም በይዋ ስምሽ ማን ነው እናትዬ አቤት ሰላም አቢሳላት እኔ አዶና ይባላለሁ እኔ ሞድቻለሁ ቴንክ ዩ ሶ ማች እኔ እንደውም በጣም አድናቂ ነኝ የበረከት ሽማግሌ አባትሽ አድናቂ በጣም ነው ማደንቆ በጣም ነው የምወደው ማከብረው ቴንክ ዩ ነና ቴንክ ዩ ወንድምሽንም ሰላም በይልኝ የኔ ቤት ቀውም ሙክፍት ስለሆነ ወፈረ የኔ አባት ሶ ናይስ ኒት ዩ ስላገኘው ደስ ብሎኛል እንግሊዘኛ በር ልትፈትልኝ አሸት በኔ ያው ተከፈተ እንዴ ተከፈተ ሊበደረኝ አንድ ገና አልፋታታል የኔ አባት ግባ yes let's go ግባ ናፊ ወይ በዛ ዞራለሁ እኔ ሶሪ ወይ ሰላም ነህ የኔ ልጅ የኔ አባት ቤኪ ወይ ለምን ደሞ ቲክቶክ የሌለ ቲክቶክ የለህማ አለ ምን ቲክቶክ አካውንት ቲክቶክ ምን ነው ይሄ ቲክቶክ አካውንት እንዴ ነኝ አባት ሰላም ቴንክ ዩ ቲክቶክ አካውንት የለም አረ ምን ማርያም እስቲ በል በፊት እንዴ አዲስ አካውንት እንፍጠራ ምን አሁን እኮ ቲክቶክ እኮ በቃ በጣም ሀገሪቷን እኮ በቃ የተቆጣጠረ እኮ ነው በቢዝነስ ቲክቶክ ማለት አጫጭር ቪዲዮዎች ነው የምንለቀው አሁን እየተቀረጸ የለ አዎ አሁን ይለቀቃል ማለት ነው አንዴ ሰላም ልበል እሺ ከስራ ውጪ እንዴት ናችሁ ከቲክቶክ አሪፍ ነው ቲክቶክ አሪፍ ነው ሰላም ልበላችሁ ያ ሰላም ልጅ የኔ ልጅ እንዴት ናችሁ አሪፍ ነው ያኔ ልጅ አሪፍ ግን ብዙም አይገባኝም እንዴ አሁን እኔ በደንብ አስረዳህና በቃ በኃይለኛው ትጀምራለህ እኔን ከማስተማር ስማ ዶክተር ማደደብ ነው የሚቀር አንችልበት ራስ ከበለካር መልካምነትን ብቻ ነው ኦ ማይ ጋድ ወይ እኔን ማስተማር ብይድ ማላቀቅ ሲያምር አይተዋል በረከቴ ይሞታ ወይ አይነዱበት በጣም ደስ አሪፍ ነው ደስ ብሎኛል አንተ ጋር እንደዚህ ስለወጣው መንገድ ደስ ብሎኛል እኔ ልጅ መልካም ነገር አሪፍ እምታረገው አንተ የቪዲዮ አይደለም አውጣል መልካምነትህን ልጆችን የነውም መልካምነትህን ወደዋል የቪዲዮ እንዲ ማውራት ማለት ነው እንደውም ካንተ ከመውራ ግሮሰሪ ቤት አሪፍ ደብ የለም ሌላው የውሸት ነው የሚያወራው የውሸት ናፒና ትገጭ አይ ካሜራው እንዳይወድቅ እሱ ወድቆ ይነሳል ካሜራው ወድቆ ይነሳል ወይኔ ጉዴ ወይኔ በጣም ዛሬ እድለኛ ነኝ ስላገኘው ማርያምን እግዚአብሔር የተመሰገነ ይሁን እሱ ራሱ ነው ያገኘኝ አንተ ጋር ዛሬ ፈጣሪ ይመስገን የምትሰራው ነገር አሪፍ ነው ወይ እደውላለሁ ስልክ አታነሳም እንዴ ወይ አንዴ ይሄ ካሜራ ችግር የለም ይነብራል እሺ ሰላም ነው ወይ አሎ እንዴት ነህ ውዴ ይሄን አንዴ ያሳል አዳቂ ነኝ ፌስታል ተከልክሎ ምንድነው ያስከው እንደውም ተከልክሏል አንድ ጊዜ መገልገያ ፌስታልም ተከልክሎ ያና ወይኔ ጉዴ
አሪፍ ነው። ዛሬ በሳቅ ልሞት ነው በቃ። ምንም ካሜራው እንዳይወድቅ ናፒ አንተ ወድቀህ ትነሳለህ። ካሜራው ወድቆ አይነሳም። አንተ እህቱ ጋር እኮ ደውዬ ኖርዌይ ነው ያለችው። የእሷን ቋንቋ እችላለሁ። የእሷን ቋንቋ እችላለሁ። ደህና ናችሁ? አለን። ታዬ ስላገኘኋችሁ ደስ ብሎኛል። ሰላም ነህ የእኔ ልጅ? ልጥራ በረከት ልጅ አባቴ ብትል አባቴ በቃ ሼው አባቴ እላለሁ። ምን ታስባለህ ስለዚህ መንገድ አባቴ? በጣም ደስ ነው የሚለው። አየን አዲስ መንገድ እኮ ነው። እንዴት ስፋቱ ደግሞ አንተ እኔ ቼቼንያ እኮ ነው ተወልጄ ያደኩ። ኧረ አውቀዋለሁ። ዋው በጣም ብዙ ሰው አለ። በጣም ብዙ ሰው አለ ደግሞ ይሄን ሰፈር ደግሞ መንገዱን ስማኝ። ሰው እዚህ ነው እየተራመደ ያለው። ሳትፈልግ እኮ ሰላም ትባባል ነበር። ለምን ትትሻሻል? ለኮሮና ቢሰሩት ታሪፍ ነው። ለኮሮና የሰሩት ነው የሚመስለኝ። ስማ ይህ መንገድ ለኮሮና የሰሩት ነው ይመስላል። አዋጀ የአካል ላይ ርቀት። እኔ ጉድ! እነዚህ መኪና እንዴት ነው የተፈቀደላቸው? እዚህ ግን አጤና ፋጤ እኩል አይደለም። በዚህ ነው ችግር የለውም። በዚህ ናት እንዴ ይገርማል በጣም። ሰላም ነው ወይ? እሺ ሰልይ ደህና ነው። ስላገኘሁ ደስ ብሎኛል። እኔ እወዳቸዋለሁ። ሰላም ስላየሁ ደስ ብሎኛል። ከቤኪ ዛሬ ፈታ እያልን ስላገኘን በጣም ከልጄ ጋር አንተ የወለድከው እዚህ ሲደርስ አሪፍ ቀይር ደስ ይለኛል። ብዙ ስለኔ ነገር ካስት ማድረግ በደንብ እንችል ነው። ካስት ኤጀንት እሺ 11 በጣም ድንገተኛ ነው የተገናኘ ነው። አሪፍ ካስት ያመጣል። በጣም ወዶ ሁሉንም አርቲስቶች ተዋናይ ምናምን በደንብ ያቀርባል። ጎበዝ ልጅ ነው። ጎበዝ ሰው ነው ያቀርባል። ብዙ ታለንት ያላችሁ ሰዎች ካሉ እናመጣለን። አዎ ያው እሱ ከፊት እሺ እሺ ነባ ቴንክ ዩ ሰላም ነው። ቴንክ ዩ ሰልይ እንዴ ሰልይ ዋው ይገርማል በጣም። ሰላም ነው ወይ? እሺ ሰልይ ደህና ነው። ስላገኘሁ ደስ ብሎኛል። እኔ እወዳቸዋለሁ። ሰላም ስላየሁ ደስ ብሎኛል። ከቤኪ ዛሬ ፈታ እያልን ስላገኘን በጣም ከልጄ ጋር አንተ የወለድከው እዚህ ሲደርስ አሪፍ ቀይር ደስ ይለኛል። ብዙ ስለኔ ነገር ካስት ማድረግ በደንብ እንችል ነው። ካስት ኤጀንት እሺ 11 በጣም ድንገተኛ ነው የተገናኘ ነው። አሪፍ ካስት ያመጣል። በጣም ወዶ ሁሉንም አርቲስቶች ተዋናይ ምናምን በደንብ ያቀርባል። ጎበዝ ልጅ ነው። ጎበዝ ሰው ነው ያቀርባል። ብዙ ታለንት ያላችሁ ሰዎች ካሉ እናመጣለን። አዎ ያው እሱ ከፊት እሺ ነባ ቴንክ ዩ ሰላም ነው። ቴንክ ዩ ሰልይ ጫማዬ ሰርታኛለች ዛሬ ውልቅ እያለች ነው። ከውጪ ሰው ሲመጣ ስንት ነው ቁጥር ጫማ ካለ ምን እንደምትል ታውቃለህ? ይበቃኛል። ለምን ከሰፋ ሰፋ ነው የሚል ይበቃኛል። በቃ ይበቃኛል ትላለህ። ይበቃኛል ዳይ መለወጥም አይቻልም። ሰላም ነው። መለወጥም አይቻልም። ዝም ብለህ ትቀበላለህ ነው። ይበቃኛል ማለት ነው። ሰላም ነው። የኔ አባ ስግጥ ፍምስተተነዋል ታሪፍ መልካም ነገር ማድረግህን እንዴት ግን እንደዚህ አዲስ አበባ እንደዚህ ታምራለች ብለህ አስበህ ታውቃለህ? አንተን አይ ምንም እንደዚህ ደስ አይልም? It's so beautiful በጣም ያምራል። እዛ ካናዳ ነበር እኔ ለ7 ዓመት ካናዳ ቆይቼ ነው የመጣሁት። እኔ አንድ ጊዜ ካናዳ ፕሮግራም ሄድኩና ጓሮ በር ላይ ገባሁልህ። እሺ ብድግ ብዬ ፍርጥ አላልኩ።
አረ ማን መታኝ ብዬ በረዶ ነው በረዶ በጠረባ መታኝ ሰው በረዶ በጠረባ መጥቷል። አዎ የኔ አባት በጣም እወዳለሁ። እኔም ይሄ ማሽቋለጡን አይደለም ከልብ ቴንክ ዩ ከልብ ልጅ በጣም ማያት አይደል በቃ ቴንክ ዩ ይሄን አዎ በጣም ወዳለሁ። እኔ በቃ ለየት ያልክ ፍጡር እኮ ነው። ግን ማርያምን በቃ ለየት ያልክ የራስህ ማንነት፣ የራስህ አነጋገር፣ የራስህ ስታይል ያለህ በቃ መቆለል ማለት አይ ነው። እሱን ነገር ነው ማደንቀልና ማለት የት በባስ በምንም ቢሄድ ማንንም አልቆል አይ ነው። የኔ አባት እንዴት ነህ? ሰላም ነህ? መተና ሰላም ነው ወይ? ባሉካው ላስተዋውቅ እስኪ ወንድሞች እዚህ ጋር ይሄው ፀጉሬን አይተህ ነው እንጂ አንተን በቀላለሁ። ፀጉሬን አይተህ ወይ እንዴት ነው ተበቀልከኝ አይደል? በፀጉር ወይኔ ወይ ነኝ ሰላም ነው ወይ የኔ ወንድም አለው ምኑን ልቋጥረው? እሺ እንምረጥ። እሱ ያግዘናል በደንብ ያሳየናል። ሱፍ ምን እንደምንለብስ እንዘጋጃ። እሺ በልተን አሁን እንብላ ማዘዝ እንችላለን። ነበባዶ ሱፍ አያምርም እንዴ? ጥግምናል ችግር የለውም። እሱማ መጥገም ማለት ዛሬ ለማለት ና እስኪ ሱፍ ሰላም ነው። አብዲ ደውሎ ነበረ ወይ እንዴት ነህ? የኔ ልጅ ነው እሱ። ማዶ ነኝ። አዎ